ሰላም የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን ደግሞ የምናየው የአማርኛ ፊደላትን በእንግሊዘኛ ሲተኩ እንዲሁም ደግሞ የአማርኛ ፊደላትን ማታቁ ከዚህ ጋር በቀላሉ የአማርኛ ፊደላትን መማር ትችላላችሁ ማለት ነው። አማርኛ በእንግሊዘኛ እንዲሁም ደግሞ የአማርኛ ፊደላትን እያንዳንዳቸውን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትስአፕ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮች አናግሩን። አማርኛም ፈልጋችሁ እንግሊዘኛ የምትፈልጉትን ትምህርት በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማን ናት? ሀ ናት። እንግዲህ ሀ ለማለት ማንና ማን ናቸው ማለት ነው? ኤች እና ኤ። ኤች እና ኤ። ሁ ለማለት ደግሞ ማንና ማን ይሆናሉ? ኤች እና ዩ። ኤች እና ዩ። ሂ ስንል ማንና ማን ናቸው? ኤች እና አይ። ኤች እና አይ ሂ ይባላሉ ማለት ነው። እሺ ሀ ስንል ማን ብያችኋለሁ? ኤች እና ኤ። ኤች እና ኤ ሀ ትላላችሁ። ሄ ስትሉ ደግሞ ኤች አይ ኢ ወይም ደግሞ ኤች ኢም የሚሆንበት አጋጣሚ አለ። ኤች ኢም ኤች አይ ኢም ይሆናል። ህ ስትሉ ኤች ብቻ፣ ሆ ስትሉ ደግሞ ኤች ኦ። ኤች ኦ ይሆናል ማለት ነው። ዘን ለ ለማለት ኤል ኢ። ኤል ኢ። ኤል ኢ ነው። ለ ስትሉ ኤል ኢ። ሉ ስትሉ ኤል ዩ። ኤል ዩ። ኤል ዩ። ሊ ስትሉ ማን ይሆናል? ኤል እና አይ። ኤል እና አይ ሊ ተብለው ይነበባሉ ማለት ነው። ላ ለማለት ደግሞ ማንና ማን ይሆናሉ? ኤል እና ኤ። ኤል እና ኤ ላ እንላቸዋለን። ይቺ ማናት? ሌ አይደለች? ይችኛዋ ሌ ስንል ደግሞ ማንና ማን ማለት ነው? ኤል አይ ኢ ሌ እንላቸዋለን። ሌ። ይቺ ማናት? ል አይደለች? ል ስትሉ ኤል ብቻ ናት። ል። ኤል ብቻ። ይቺ ማናት? ሎ ናት። ይቺ ሎ። ይኸው ኤል ኦ ሎ። ኤል ኦ ሎ ይሆናል ማለት ነው። ሎ። ሎ ስትሉ ኤል ኦ። ዘን ወደ መ ስንመጣ ደግሞ መ ለማለት ማንና ማን ናቸው? ኤም እና ኢ መ እንላቸዋለን። ያው መ። ይቺ ማናት? ሙ። ሙ ስንል ማንና ማን? ኤም ዩ ሙ። ይቺ ማናት? ሚ አይደለች? ኤም አይ ሚ እንላታለን። ሚ። ማ ስንል ደግሞ ማንና ማን ይሆናሉ? ኤም እና ኤ ማ። ኤም እና ኤ ማ ብለን እናነባቸዋለን ማለት ነው። ማ። ዘን ሜ ለማለት ደግሞ ማንና ማን ይሆናል? ኤም አይ ኢ። ኤም አይ ኢ ሜ ብለን እናነባቸዋለን ማለት ነው። ኤም አይ ኢ ሜ። ይቺ ማናት? ም አይደለች? ም ስንል ደግሞ ኤም ብቻ ም። ም። ይቺኛው ማናት? ሞ ናት። ሞ ለማለት ማን ይሆናሉ? ኤም ኦ። ኤም ኦ ሞ ብለን እናነባዋለን ማለት ነው። ኤም ኦ ሞ ተብሎ ይነበባል። እሺ አሁን ለምሳሌ ከዚህ ጋር ለማ ብላችሁ ስትጽፉ ለማ ማን ነው የሚሆነው? ለ ከዛ ማ። በአማርኛ ስትጽፉ መጀመሪያ ይችን ለን ትጽፋላችሁ። ከዛ ማ ስትሉ ደግሞ ይችኛው አይደለች? ማ። መሙሚ ማ። ለማ። በእንግሊዘኛ ስትጽፉ ደግሞ ለ ኤል ኢ ናት። ማ ስትሉ ደግሞ ኤም ኤ። ኤል ኢ ኤም ኤ ሲነበብ ለማ ብለን እናነባዋለን ማለት ነው። ለማ። 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 በዚህ አይነት መንገድ ከተለማመዳችሁ አማርኛም እንግሊዘኛም ማንበብ ትችላላችሁ ማለት ነው። በኦንላይን መማር የምትፈልጉ ደግሞ ቪዲዮ ላይ ባለው ስልክ አናግሩን። በአጭር ጊዜ ጥሩ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። በኦንላይን እናስተምራለን። አናግሩን። ወደ ቀጣዩ ስናልፍ ይችኛው ማናት? ሰ ናት አይደለ? ሰ። ሰ ለማለት ማንና ማን ናቸው? ኤስ እና ኢ። ሰ። ኤስ ኢ ሰ እንላቸዋለን ማለት ነው። ሱ ስንል ኤስ ዩ ሱ። ኤስ ዩ። ሲ ስንል ደግሞ ማን ይሆናሉ? ኤስ እና አይ። ያው ሲ ኤስ አይ። ኤስ አይ። ሳ። እቺ ሳ አይደለች? ያው ኤስ ኤ ሳ። ሳ። ሴ ስንል ማን ናቸው? ኤስ አይ ኢ ሴ። ኤስ አይ ኢ ሴ። ስ ስንል ኤስ ብቻ ኤስ።
ሶ ስንላቸው ደግሞ ኤስ እና ኦ ይሆናል ማለት ነው። ኤስ እና ኦ ሶ እኛ የሚጠበቅብን ምንድን ነው? የሰ ተነባቢ ኤስ ናት፣ ያው ኤስ ነች። ከዛ እያንዳንዳቸውን ቅርጻቸውን ደግሞ በቀላሉ አሁን አማርኛ ፊደሎች ሁለተኛ ላይ ያሉት ከጎናቸው ላይ ቅጥል ይኖራቸዋል። ሶስተኛዎች ደግሞ ከእግራቸው ዘወር ይላሉ። አምስተኛዎች ቀለበት ይኖራቸዋል። በዚህ መንገድ መያዝ ትችላላችሁ አማርኛዎችን። ልክ በዚህ እንግሊዘኞችንም በተመሳሳይ የአንደኛ ፊደል አናባቢ ኢ ናት፣ የሁለተኛ ዩ ናት፣ የሶስተኛ አይ ናት በሚለው በቀላሉ መለየት ትችላላችሁ። ወደ ረ ስናልፍ ደግሞ ያው ረ ናት አይደለች? ረ ለማለት አር ኢ፣ ዘን ሩ ለማለት አር ዩ፣ ሪ ለማለት አር አይ፣ ያው አር አይ። ራ ለማለት ማን ይሆናል? አር ኤ፣ አር እና ኤ ራ እንላቸዋለን። ሬ ስንል ደግሞ ማን ናት? አር አይ ኢ፣ አር አይ ኢ ሬ። ር ስንል ደግሞ ማን ይሆናል? አር ብቻ አር ር፣ አር ይሆናል ማለት። ሮ ስንል ማን ይሆናል? አር ኦ፣ አር ኦ ሮ ይሆናል። ዘን እቺ ማን ናት? ቀ ናት። ቀ ስንል ኬኢ ኪውኢም ይሆናል። ኬኢ ወይም ኪውኢ ብዙ የተለያየ ልታዩ ትችላላችሁ። ያው እኔ በኬኢ ነው ያስቀመጡት። ቀ አሁን ለምሳሌ ቀበሌ ስትሉ ኬኢ ተብሎ ነው የሚጀመረው። ቀ ኬኢ። ቁ ስትሉ ደግሞ ኬዩ። ቂ ስትሉ ኬአይ። ቃ ስትሉ ደግሞ ኬኤ። ቄ ስትሉ ኬአይኢ። ቅ ስትሉ ኬ ብቻ። ቆ ስንል ኬኦ ይሆናል ማለት ነው። ኬኦ ቆ። እሺ መልካም። ዘን ወደ በስንመጣ ደግሞ ይቺ ማን ናት? በ ናት አይደለ? በስንል ማን ይሆናል? ቢና ኢ። ቢና ኢ በ። ዘን ቡ ስንል ደግሞ ቢና ዩ ቡ። ቢ ስንል ቢ አይ ቢ ይሆናል። ባ ስንል ደግሞ ቢና ኤ ባ። ቤ ደግሞ ማን ነው? ቢ አይ ኢ ቤ። ቢ አይ ኢ ቤ። ብ ስንል ቢ ብቻ። ቦ ስንል ቢኦ ይሆናል። ቢኦ። ዘን ወደ ሸ ስንመጣ እቺ ሸ ናት። ያው ሸ ስንል ኤስ ኤች ኢ ማለት ሸ። ሹ ስንል ደግሞ እቺ ማናት? ሹ አይደለች? ኤስ ኤች ዩ ሹ። ሺ ስንል ደግሞ ማን ይሆናል? ሺ ስንል ይቅርታ፣ ሺ ስንል ኤስ ኤች አይ። ለሸ ቤተሰቦች ምንጊዜም ቢሆን ኤስ ኤች አትቀየርም፣ ቋሚ ነች ኤስ ኤች። ሻ ስንል ማን ይሆናል? ኤስ ኤች ኤ። ሼ ስንል ኤስ ኤች አይ ኢ። ሺ ስንል ደግሞ ኤስ ኤች ብቻ። ሾ ስንል ኤስ ኤች ኦ ሾ። በመቀጠል ይች ማናት? ተ ናት አይደለ? ተ ስንል ቲና ኢ ተ። አዛ ይቺ ማናት? ቱ አይደለች? ቱ ስንል ቲና ዩ ቲዩ ቱ። ቲ ስንል ቲ አይ ቲ ነች። ታ ስንል ደግሞ ቲና ኤ ታ። ያው ይቺ ማናት? ቴ ናት። ቴ ያው ስለዚህ ቲ አይ ኢ ቴ። ት ስንል ደግሞ ቲ ብቻ። ቶ ስንል ቲ ኦ ቶ ይሆናል ማለት ነው። ቶ። እሺ በመቀጠል ደግሞ የምናያቸው ቸ ናት። ቸ ያው ቸ ስንል ማን ናት? ሲኤች ናት። ለቸ ተነባቢዋ ሲኤች ኢ። ቹ ስንል ሲኤች ዩ። ቺ ስንል ሲኤች አይ። ቻ ስንል ሲኤች ኤ ቻ። ቼ ስንል ደግሞ ሲኤች አይ ኢ። ይች ማና ቺ ማን ይሆናሉ? ሲና ኤች። ቾ ደግሞ ሲኤች ኦ ይሆናል ማለት ነው። ዘን ይችኛው ማናት? ነ ናት። ነ ስንል ደግሞ ማን ይሆናሉ? ኤን ኢ። ዘን ኑ ስንል ኤን ዩ። ኒ ለማለት ኤን አይ።
ና ስንል ኤን ኤ፣ ኔ ስንል ኤን አይ ኢ፣ ን ስንል ደግሞ ማን ይሆናል? ኤን ብቻ። ኖ ለማለት ኤን ኦ፣ ኤን ኦ ኖ። እሺ ከዛ ደግሞ እቺ ማናት? ኘ ናት። ኘ ለማለት ጂኤን ኢ ኘ፣ ኙ ስንል ጂኤን ዩ ኙ፣ ኚ ስንል ጂኤን አይ ኚ፣ ጂኤን አይ። ኛ ስንል ማን ይሆናል? ጂኤን ኤ ኛ፣ ጂኤን ኤ። ኘ ስንል ማን ይሆናል? ጂኤን አይ ኢ ኘ፣ ጂኤን አይ ኢ ኘ። ኚ ስንል ደግሞ ማን ይሆናል? ጂኤን፣ ጂኤን ኚ፣ ጂኤን። ኞ ስንል ደግሞ ጂኤን ኦ፣ ጂኤን ኦ ኞ ይሆናል ማለት ነው። ኞ፣ ጂኤን ኦ ኞ። እሺ በመቀጠል ደግሞ የ ናት። የ ለማለት እንግዲህ ለየ ቤተሰቦች ተነባቢዋ ዋይ ነች። የ ስንል ዋይ ኢ ናት። ዋይ ኢ። ዩ ስንል ዋይ ዩ፣ ዋይ ዩ። ይ ስንል ዋይ አይ፣ ዋይ አይ። ያ ስንል ማን ይሆናሉ? ዋይ ኤ፣ ዋይ ኤ ያ፣ ዋይ ኤ። የ ስንል ደግሞ ማን ይሆናሉ? ዋይ አይ ኢ፣ ዋይ አይ ኢ የ ይሆናል። ይ ስንል ማን ይሆናል? ዋይ ብቻ። ዮ ስንል ደግሞ ዋይ ኦ፣ ዋይ ኦ ይሆናል ማለት ነው። ዋይ ኦ። እቺ ማናት? አ ናት። አ። ከዛ እቺ ማናት? ኤ። አ ለማለት ኤ። ኦ ስንል ዩ፣ ኢ ስንል አይ፣ አ ስንል ኤ ናት፣ ኤ ስንል ኢ፣ ኤ ስንል አይ፣ ኦ ከሆነ ኦ ይሆናል ማለት ነው። እነዚህ የአ ቤተሰቦች ቫውሎች ናቸው። ተነባቢ የላቸውም። ምክንያቱም የአ ቤተሰብ በአማርኛ ውስጥም ስለማንጽፋት ነው እንጂ ጀስት አለች እንደ ተነባቢ ሆና ማለት ነው። ወደ ከ ስንሄድ ይቺ ማናት? ከ ናት አይደለ? ከ ስንል ማንና ማን ይሆናል? ኬና ኢ ይሆናል። ኬና ኢ፣ ኬ ኢ ከ። ኩ ለማለት ማን ይሆናል? ኬና ዩ፣ ኬ ዩ ኩ። ኪ ስንል ኬ አይ ኪ። ካ ለማለት ደግሞ ኬ ኤ ካ። ኬ ስንል ኬ አይ ኢ፣ ኬ አይ ኢ ኬ። ክ ስንል ደግሞ ምን ይሆናል? ኬ ብቻ። ኮ ስንል ደግሞ ኬና ኦ፣ ኬና ኦ ኮ ይሆናል ማለት ነው። ኬና ኦ ኮ። እሺ ከዚህ በመቀጠል ደግሞ የምንሄደው ወደ ወ ነው። ወ ላይ ማን ይሆናል? ወ ለማለት ደብሊው ኢ ነው። ወ ደብሊው ኢ። ው ስንል ደብሊው ዩ ይሆናል። ደብሊው ዩ። ዊ ስንል ደብሊው አይ፣ ደብሊው አይ። ዋ ስንል ደግሞ ደብሊው ኤ፣ ደብሊው ኤ። ዌ ስንል ማን ይሆናል? ደብሊው አይ ኢ፣ ደብሊው አይ ኢ። ው ስንል ማን ይሆናል? ደብሊው ብቻ፣ ደብሊው። ው ስንል። ዎ ስንል ደግሞ ማን ይሆናል? ደብሊው ኦ፣ ደብሊው ኦ ዎ። ዘ ስንል ደግሞ ይቺ ማናት? ዘ ለማለት ዜድ ኢ፣ ዜድ ኢ። ዙ ስንል ዜድ ዩ፣ ዜድ ዩ። ዚ ስንል ደግሞ ማን ይሆናል? ዜድ አይ፣ ዜድ አይ። ዛ ስንል ማን ይሆናል? ዜድ ኤ፣ ዜድ ኤ። ዜ ስንል ዜድ አይ ኢ። ዝ ስንል ማን ይሆናል? ዜድ ብቻ፣ ዜድ። ዞ ለማለት ዜድ ኦ፣ ዜድ ኦ ይሆናል ማለት ነው። ዜድ ኦ። ዘን እቺ ማናት? ዠ ናት አይደለ? ዠ ለማለት ዜድ ኤች ኢ። ያው ብዙን ጊዜ እቺ ፊደል በእንግሊዘኛ ውስጥ ስለሌለች ብዙ ቦታ ጀስት በዚህ መንገድ አይጽፏትም። ዠ ስንል ዜድ ኤች ኢ። ዡ ብላችሁ ለመጻፍ ዜድ ኤች ዩ። ዢ ስትሉ ደግሞ ዜድ ኤች አይ። ዣ ስትሉ ዜድ ኤች ኤ። ዤ ስትሉ ዜድ ኤች አይ ኢ። ዥ ለማለት ዜድ ኤች። ዦ ስትሉ ዜድ ኤች ኦ ይሆናል ማለት ነው። ዜድ ኤች ኦ። በዋናነት አሁን የሚጠበቅባቸው ምንድን ነው?
የአማርኛ ፊደላትን ካወቃችሁ የአማርኛ ፊደሎችን ወይም ደግሞ እነዚህ የእንግታችኞቹን በእንግሊዘኛ አውቃችሁ ፊደሎቹን እነዚህን ለማወቅ የሚያስቸግራችሁ ከሆነ በዚህ አይነት መንገድ በቃ የዘ ተነባቢው አንድ ናት፣ የአንደኛ ፊደሎች የሁለተኛ ፊደሎች በሚለው መንገድ ከሄዳችሁ በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። በኦንላይን ብትማሩ ደግሞ የበለጠ በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ወደ እነዚህ ስናልፍ ይቺ ማናት? ደ ናት። ደ ለማለት ዲና ኢ ናት። ዲኢ ደ። ዘን ዱ ስንል ደግሞ ዲና ዩ ዱ። ዲ ስንል ዲአይ ዲአይ ዲ ስል። ዳ ለማለት ደግሞ ዲና ኤ ዳ። ዴ ስንል ዲአይ ኢ ድ ስንል ዲ ብቻ። ዶ ለማለት ዲኦ ዲኦ ይሆናል ማለት ነው። ዲኦ ቅርታ ዲኦ። ዘን ይቺ ማናት? ጀ ለማለት ደግሞ ጀኢ ጀኢ። ጁ ስንል ጀዩ ጀዩ። ጂ ስንል ማንና ማን ይሆናሉ? ጀአይ ጃ ለማለት ጀኤ ጄ ስንል ጀአይ ኢ ጂ ስንል ደግሞ ማን ትሆናለች? ጂ ብቻ። ጆ ለማለት ጀኦ ጀኦ ይሆናል ማለት ነው። ጀኦ። እሺ ይቺ ማናት? ገ ናት አይደለ? ገ ለማለት ጂኢ ገ ጂኢ። ጉ ለማለት ጂዩ ጉ ስንል ጂዩ። ጊ ስንል ጂአይ ጂአይ ጊ ስንል። ጋ ለማለት ደግሞ ማን ይሆናል? ጂኤ ጂኤ። ጌ ስንል ጂአይኢ ጂአይኢ ጂአይኢ። ግ ስንል ማን ትሆናለች? ጂ ብቻ። ጎ ለማለት ጂና ኦ ጂና ኦ ጂና ኦ ይሆናል ማለት ነው። እንደዚህ እነዚህን በደንብ ሸምድዳችሁ ከያዛችሁ አማርኛ በእንግሊዝኛ ማንበብ በጣም ቀላልና በአጭር መንገድ መያዝ የሚችል ነገር ነው። ይቺ ማናት? ጠ ናት አለ አይደለ? ጠ ለማለት ቲኢ ናት። ቲኢ ጠ። ጡ ስንል ቲዩ። ጢ ስንል ቲአይ። ጣ ለማለት ቲኤ። ጤ ስንል ደግሞ ቲአይኢ። ጥ ስንል ቲ ብቻ። ጦ ስንል ደግሞ ቲኦ ይሆናል። ቲኦ። እሺ ከዛ ደግሞ ጨ ነው። ጨ ልክ እንደ ቸ ነው የምትሆነው። ያ ማለት ከቸ ጋር ተመሳሳይ በእንግሊዝኛ ድምፅ ውስጥ ወይም ፊደል ውስጥ ቋንቋ ውስጥ ጨ የምትል የሚባል ድምፅ ስለሌለ ወደ ቸ ነው የምትጠቀው። ስለው ሲኤችኢ ጨ። ጩ ስትሉ ሲኤችዩ። ጪ ስትሉ ሲኤችአይ። ጫ ስትሉ ሲኤችኤ። ጬ ስትሉ ሲኤችአይኢ። ጭ ስትሉ ሲኤች ጮ ለማለት ደግሞ ማን ይሆናል ማለት ነው? ሲኤችኦ ሲኤችኦ ይሆናል ማለት ነው። ዘን ይቺ ማናት? ጰ ናት አይደለ? ጰ ለማለት ፒና ኢ ነው። ፒኢ። ፑ ለማለት ማና ማን ነው? ፒዩ። ጲ ለማለት ማናት? ፒአይ። ጳ ለማለት ስትፈልጉ ፒኦ። ጴ ስትሉ ፒአይኢ። ጵ ለማለት ስትፈልጉ ፒ ብቻ። ጶ ከሆነ ደግሞ ፒና ኦ ጶ ይሆናል ማለት ነው። ጶ ይሆናል። ወደ ቀጣዩ ስናልፍ ጸ ናት። ጸ ለማለት ቲኤስኢ ነው። ጸ ቲኤስኢ ጸ። ጹ እቺ ጹ ናት አይደለ? ጹ ስንል ደግሞ ቲኤስዩ። ጺ ስንል ቲኤስአይ። ጻ ለማለት ማን ይሆናሉ? ቲኤስኤ። ጼ ስንል ቲኤስአይኢ። ጽ ስንል ቲኤስ። ጾ ስንል ደግሞ ቲኤስኦ ቲኤስኦ ይሆናል ማለት። ዘን እቺ ማናት? ፈ ናት። ፈ ለማለት ኤፍኢ ናት። ኤፍኢ ፈ። እቺ ፉ ናት አይደለ? ፉ ኤፍዩ ኤፍዩ። ፊ ስንል ኤፍአይ ናት። ኤፍአይ። ፋ ስንል ኤፍኤ ኤፍኤ ፋ። ፌ ስንል ማን ይሆናሉ? ኤፍአይኢ ኤፍአይኢ ፌ ፌ ኤፍአይኢ። ፍ ስንል ደግሞ ኤፍ ብቻ። ፎ ስንል ኤፍኦ ኤፍኦ ይሆናል። ፎ ኤፍኦ። ዘን በመቀጠል ይች ማናት? ፐ
ናት። ፐ ለማለት ማን ነው ሆነ ፒ እና ኢ ፑ ስትሉ ደግሞ እቺ ፒ ዩ እቺ ማናት ፒ ስትሉ ፒ አይ ፓ ስንል ደግሞ ፒ ኤ ፔ ስንል ፒ አይ ኢ ፔ ስንል ፒ ብቻ ፖ ስንል ደግሞ ፒ ኦ ይሆናሉ ማለት ነው። ፒ ኦ አንዳንድ ፖሊስ ብላችሁ ለማጻፍ ብትፈልጉ ፖ ስትሉ ፒ ኦ ነው የምትጽፉ መጀመሪያ ላይ ፒ ኦ። በዚህ መልክ በአጭር ጊዜ እንደዚህ አድርጋችሁ ከተለማመዳችሁ ማንበብ መጻፍ አማርኛ በእንግሊዘኛ ትችላላችሁ። እንዲሁም ደግሞ አማርኛ ማንበብ የምትፈልጉም በዚሁ አጋጣሚ መማር ትችላላችሁ። በኦንላይን እናስተማራለን። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችን በተመሳሳይ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ልጆቹ በአጭር ጊዜ አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን። እንዲሁም መማር የምትፈልጉም በተመሳሳይ አናግሩን። በአጭር ጊዜ ብቁ እንድትሆኑ